ምን ጊዜ ከመከላከል ማጥቃት ይሻላል። በዚህ ምሽት ታሪካዊ ስፍራ ላይ በመገኘቴ በጣም ደስ ብሎኛል። በአዲስ አበባ ለመቅረብ በተዘጋጀው በዚህ ልዩ መድረክ ምርጡን ታሪካዊ ቲያትር ለመመልከት እየጓጓሁ ነው የመጣው። በጣም ጥሩ። ሶስተኛ ጥያቄ፣ ትዕግስት ላይ እንዴት ነሽ? ጥሩ ትታገሻለሽ? ትዕግስት የሌለኝ ሰው አይደለሁም፣ ግን ደግሞ ሰዎች ዝም ብለው ያለ በቂ ምክንያት ወደ ጦር ሜዳ ሄደው ድምጻቸው ሲጠፋ እጨነቃለሁ። ጦርነቱ የሰሙት ነገር አለ የተከበሩ። ጦሩ በስልት ወደ ኋላ እንዳፈገፈገ ሰማሁ ልበል። ለነገሩ ምንጊዜም ቢሆን እክሎች ይገጥማሉ። ወትሮስ ቢሆን ጦርነት መች አልጋ ባልጋ ሆነ ያውቃልና ነው። ስለዚህ ጉዳይ ከበዓል በኋላ ብናወራ ምን ይመስልሃል ኮሎኔል ሞገስ? አሁን ከዛ ከቤተ መንግስት ሞልቃቃ ህፃን ውጪ ምንም የቀረ ነገር የለም። ምን አሁኑ በአስቸኳይ ያን የቤተ መንግስት ሞልቃቃ ህፃን ፈልጋችሁ እዚህ ድረስ ይዛችሁልኝ ነው። በአስቸኳይ ህፃኑን ፈልጎ ላመጣልኝ ሰው ሞቅ ያለ የወርቅ ሽልማት እሸልማለሁ። ግልጽ ነው ጌታዬ። ሄደቻሉ እየተራበች ያልታደለች ጋራውን ነፋሻውን ኢትዮጵያ ሀገር ፍቅር ቲያትር ተገኘን። በዚህ ቲያትር ቤት የአዲስ አበባ ከተማ አስተዳደር የቲያትር ቤቶች አስተዳደር ድርጅት ከጀርመኑ ባህል ማዕከል ጋር በመተባበር ያቀረበውን የመጨረሻው ፍርድ የተሰኘ
የጸሐፌ ተውኔቱ የብሬሽት ድርሰት የሆነውንና በማን ያዘዋል እንዳሻው በውርስ የተተረጎመውን ተውኔት ነበር ቀደም ሲል የተመለከት ነው። እጅግ በጣም አስደናቂ በሆነ የቲያትር ቴክኒክ ነው የተመደረከው። ቲያትር የሚያምርለት፣ ዝግጅት የሚከናወንለት፣ ትርጉም የሚሰምርለት በኢትዮጵያ የቲያትር ጥበብ ውስጥ በግንባር ቀደምትነት ከሚጠቀሱት አንዱ ማን ያዘዋል እንዳሻው እንደተለመደው ዛሬም ቆንጆ ቲያትር ነው ያሳየን። ከ40 በላይ አባላትን ያቀፈና መድረኩን ሙልት አድርገው ያመሹበት አስገራሚ ስራ ነበር። በኢትዮጵያ ሀገር ፍቅር ቲያትር ደግሞ ልክ እንደ ወትሮ ሁሉ የጥበብ ስሜቱ ተመልሶ በርካታ የከተማው ነዋሪዎችና የኪነ ጥበብ ቤተሰቦች በታዳሚነት ያመሹበት አስደናቂ ጊዜን ያሳለፍ ነው። ደስ ያለኝ ነገር በጣም ብዙ ሰዎች ይህን ቲያትር ለመመልከት መጥተው ማየቴ ነው። ስለዚህ ይህ የብሬሽት ቲያትር በየቲያትር ቤቶች በየሳምንቱ በልዩ ሁኔታ መታየት እንደሚጀምር ተስፋ አደርጋለሁ። በዛ ላይ ደግሞ ጸሐፌ ተውኔቱ ብሬሽት አዲስ አበባ ውስጥ በጥበብ ቤተሰቦች ዘንድ ምን ያህል ታዋቂ እንደሆነ ለመታዘብ ችያለሁና ይሄ በጣም ጥሩ ነገር ነው።